አደባባይ ይታያችኋል አይደል? አደባባይ እንዴት ነው ሀገራችን አደባባይ እንዴት ነው እስኪ እንዴት ነው የምትሰይሙት? ከጀርባ ያለችው አደባባይ ምንም አይነት ስዕል ምናምን የላትም እና ደስ ትላለች። በጣም ደስ ትላለች። ግሪን ነች፣ በቃ ሙሉ ግሪን ነች። ሰርክሏ ደግሞ 360 ዲግሪ ነች። አለሁበት አካባቢ የተከፈቱ ሙዚቆችን ትሰማላችሁ። ምንም ማድረግ አይቻልም። ቀንስልኝ ቪዲዮ ላይ ነኝ ምናምን ካልኩኝ what the fuck ገብታችኋል አይደል? ላይክ እሱን ደግሞ አልፈልግም እኔ እዚህ አባቴ ለእናንተ ቪዲዮ ማን ይሰራል? ሰብስክራይብ ግን አታረጉኝ። ትልቅ ሰው ናት አበረታቱ። ቁመቴን አያችሁ? ትንሽ ሆንኩባችሁ። አንፎሎ አደረጋችሁ ችግር የለም አድጋለሁ። በስሪንጅም ቢሆን እንግዲህ ማደግ አይቀርም ኢንሻአላህ። ግን እናንተ እንዳያምናቸዋለሁ በደንብ ሰብስክራይብ ታደርጋላችሁ። ያ በቃ ቦርሳቸውን ይዛሉ። በተለይ በጣም የሚገርመኝ ነገር ምን ያህል አእምሯቸው በጣም ቢዚ ስለሚሆን አድኖ ውጥረት ውስጥ ስለሚሆኑ ይሁን አድኖ ልጃቸውን ሁለት ልጅ በአንድ እቺ ባይስክል ነገር ይዘው በአንድ ቅርጫት ይዘው የሚዝናኑ ዜጎችን በብዛት እናያለን። ያው ይሄ ሆቴል አያችሁታል። የሚገራም እንትን ነው ያለው። እዚህ ጋር ደግሞ ያ ልክ እዚህ ጋር ደግሞ ጥግ ይዞ ልክ እንደ ሀገራችን እንትን እያያችሁ ነው። ጥግ ይዞ በዚህ በኔ በኩል ይጀነጅናል። ደግሞ ሸባ ናቸው። ሀገራችን ላይ ነበር ጥግ ይዞ ሲጀነጀን የማውቀው። አሁን ላይ እዚህ ዱባይ ለመጀመሪያ ጊዜ ጥግ ይዞ ሲጀነጅን እንጂ መንገድ ላይ ነው ኖርማል። ለነሱ እዚህ በጣም ኢዚ ነው ሁሉ ነገር ነው። ያው እኛ ነን እንጂ እኛ ኢትዮጵያውያኖች ኩራታችን ማንነታችንን የምናሳየው እኛ ነን። እኛ ቴንክ ዩ ማይ ላቭሊ ፒፕል አይ ስዌር አይ ላቭ ዩ። በጣም ነው የምወዳችሁ። በጣም ከነ ባህላችን ከነ ማንነታችን you know everything ዋው አቦች መኪና እስኪዋት አታምርም? ግሬት ነች አይደል? ቴንክ ዩ። ለምሳሌ እስኪ ወደዚህ ላሳያችሁ። ያበደ ፕለስ ስለሆነ ያ ካፕል ነው። በጣም በቃ ምን ልበላችሁ በጣም ነው የሚያምረው። what a beautiful ፕለስ ነው። እና እዚህ ጋር ደግሞ የሆነ ነገር አሳያችኋለሁ። ምክንያቱም ለእናንተ ሳላሳያችሁ ምንም አልሰራም። ሁሉም ነገር ነው የማሳያችሁ። በዚህ በኩል ደግሞ እስኪ hello how you doing I'm good oh እዚህ ዝም ብላችሁ hi how you doing sorry can I take a picture with you can I take a video with you ካላችሁ oh sorry I can't ይሉሃል። ወይም ደግሞ doesn't matter why not ይሉሃል። በቃ ነው ምን ችግር አለው በቃ ና እንነሳ ምናምን ይለዋል። ያው ከፈረንጆች ጋር ያለኝ ሪሌሽን በጣም እየጠበቀ እንዲሄድ ነው እየለፈው ያለሁት። ምክንያቱም because the knowledge is not stop you know I wanna be like Europe people. I wanna be like great speaker. I wanna be like great famous guy. You know? እና እዚህ ጋር ዋው ማኪያቶዋን ይዛ አታምርም? ቺኳን ያታ ቺኳን ከኋላ ያ እንግዲህ የምትፈልጉ ካላችሁ ኢንስታግራም ገጿ ምናምን እኔ ጋር አለ። you can ask me I will tell you ኢንስታግራም ምናምን ሰጣችኋለሁ። ችግር የለውም። እኔ እንኳን ያው ትዳር አለኝ እያልኩ እንደዚህ እያሳየኋቸው ነው። ሁሌ ሲጠጉኝ እቺ ነው የማሳየው። አንዳንዶች ግን ተውት ምን አስተቀባጠረኝ ብቻ ባህላቸውን አልወደውም እና አስተሳሰባቸው የሆነ የሚይዝላቸው ነገር አለ። እማልይዝላቸው ደግሞ ብዙ ነገሮች አሉና እኛ ኢትዮጵያውያኖች ነን። እንደውም አንዳንዶቹን የሚገርማችሁ give me respect you know የሚያስጠላ ቦታ እኮ ስለማታዩ ነው። እኔ እዚህ ላይ አሁን እዚህ ቪዲዮ ላይ የፈለገ ፕለስ ባስገባ ኤቭሪቲንግ ያው ከሀገራችን አንፃር ካየነው አንፃር ዱባይ ላይ የሚያስጠላ ሰፈር ሜቢ የምታገኙት ወደ ኮንስትራክሽን ሰፈር ካምፖች ምናምን ወጣ ብላችሁ ነው እንጂ እንደዚህ መሀል ከተማ ላይ አይታሰብም። እቺን አያችኋት አይደል? እቺኛዋ መዝናኛ በጣም ያበረች ናት ነው ኤላቸው እኔ ጋበዘኝ ኢትዮጵያዊ ኩሩ ፎቶ እያነሳ ነው ጀለሱን ዋው
ቴንኪው በሉልኝ። እሱን በጣም አመስግኑልኝ። ነው የቢቹ ውጫዊ ገጽታ ነው። ቢቹ ወደ ባህሩ ከመሄዳችሁ በፊት ያለው ነባራዊ ሀቅ ይሄን ይመስላል። እናንተ ግን ሰብስክራይብ፣ ሼር፣ ኮፒ ሊንክ አላደረጋችሁኝ። እኔ እዚህ ድረስ መጥቼ ቪዲዮ እየሰራሁላችሁ ዋይ ናት አይ ዶንት ኖ ሰው እያያችሁት ነው እንግዲህ እንዴት እንደሚያምር ገጽታው፣ የውጭ ገጽታ ላይክ ይሄን ይመስላል። በዚህም በኩል ደግሞ አሳያችኋለሁ። ይሄን ይመስላል እና እዚህ ቦታ ላይ አሁን ወደ ባህሩ እየሄድኩኝ ነው። ባይ ዘ ወይ ላይክ ባህሩ እንደዚህ ነው። በዚህ ገባለሁ። እንግዲህ እዚህ ሀበሻ ትንሽ ነው የምታዩት። ባይ ዘ ወይ በጣም አንደኛ የተባለ ሰፈር ነው ያለሁት ማሪና። ሀበሻ በጣም ኢዚ የሆነ ስሞል ነገር ነው የምታዩት እና ኦኬ what the hell I can't believe ጋይስ መጀመሪያ ይሄን ላሳያችሁ ለልብ ምታችሁ ማለት ነው። ለልብ ምታችሁ እዚህ ቦታ ላይ ስትመጡ በቃ ምንም ማድረግ አይቻልም። ይሄን አሸዋያችሁት ጋይስ ለሚሸው this one እንግዲህ ተመልከቱ። የባህሩ የቢቹ በር መግቢያው እንደዚህ አይነት አዋራ ነውና ኦ ማይ ጉድነስ it is crazy place so አሁን የማሳያችሁ ተአምር ነው። ምን አይነት ተአምር እንደማሳያችሁ ታውቃላችሁ? አይናችሁን ጨፍኑ፣ አይናችሁን ጨፍኑ። ልዞር ነው በቃ ያው